ነጽሪ ሜ ሀበ ቅድስት ሀገር ኢትዮጵያ ብሏታል። እናቴ ሆይ ወደ ቅድስት ሀገር ወደ ኢትዮጵያ ተመልከች ብሏታል። እግዚአብሔር አምላክ አይኖቹ ወደ ጻድቃኑ ነው፣ ጆሮዎችም ወደ ልመናቸው ነው ተብሎ በመዝሙር 33 ተነግሯል። ልዩ ስፍራው እመቤታችን 3 ወር ከ10 ያረፈችበት ቦታ ነው። እንግዲህ የጣና ስያሜ የተሰየመበት ነው። እንደምታዩት ደግሞ በጣና ተከበን ያለ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። በጥንታዊቷ ገዳም በደብረ ሲና ጽዮን ማርያም ዘጎርጎራ እንገኛለን። ሰላም ውድ ወገኖቼ ኢትዮጵያውያን፣ በሀገር ውስጥም በሀገር ውጭም ያላችሁ እንግዲህ የዚህች ጥንታዊት ቤተክርስቲያን በረከት ይምጣላችሁ። ባለሳር ክዳኗ ሙሽራ በተለይ 702ኛ 3ኛ ዓመቷን በቅርብ አክብራለች። በ712 ዓመተ ምህረት የተመሰረተች ናት። 702ኛ ዓመቷን በ13 12 ያው ካልኩሌት ማድረግ ትችላላችሁ። በ13 12 ዓመተ ምህረት እንደተመሰረተች ነው የሚናገረው። እንግዲህ በዚህ ቦታ ካሁን በፊትም ተገኝተን በረከቱን አካፍለናል። ዛሬም ደግመን ተገኝተናል። ከእውነት የቀደመውን መንገድ የቀደመውን የድሮን ነገር አስታውሱ፣ አስተውሉ። አባቶቻችሁ የሄዱበትን መንገድ መርምሩና ጠይቁ፣ በዚያም ሂዱ ተመላለሱ ይላል እና የቀደመችውን ጥንታዊት ቤተክርስቲያን እየተረሳች እየተዘነጋች ስላለ በዚሁ መልእክት ለማስተላለፍ ነው። ሆያ ሆየው በዝቷል፣ ጭፈራው በዝቷል፣ ዳንኪራው በዝቷል። በአሁኑ ሰዓት ቤተክርስቲያን ላይ በተለያዩ በሚዲያም በተለያዩ መንገድ የምንሰማው ነገር ደስ አይልም። ክርስቲያኖች ላይ የሚፈጸመው ግፍ በዝቷል እና ያን ጊዜ አንባቢው ያስተውል ይላል አይደለም እንዴ? በቤተክርስቲያን ቅዱስ ጳውሎስ እንደተናገረ ዘውትር የሚከብድብኝ አብያተ ክርስቲያናት ጉዳይ ነው። ይከብዳችኋል? እናንተስ ወደ ገዳማት እንዴት አሉ ብላችሁ ጠይቃችኋል? የገዳም አባቶች እንዴት አሉ ብላችሁ ጠይቃችኋል? ወይስ ወደ ገዳም ሄዳችሁስ በረከት ለመቀበል እየተመላለሳችሁ ነው? አዎ፣ እግሮቻችን ግን እኛ እየሰደድን ያለ ነው ወደ ዓለሙ ነው። አዎ፣ ቅዱስ ዳዊት እንደተናገረ በዓለም ካለው ክብር ይልቅ በእግዚአብሔር ቤት ደጅ መጣልን ነው ወደው ነው እና ስለዚህ ይሄው ጥንታዊ ቤተክርስቲያን እናንተን እየጠራች እናንተን ለእናንተ በረከት ልትሰጥ መንፈሳችሁን ልታድስ ሁልጊዜም ተዘጋጅታ ነው ያለችውና ወደ ኋላ አትበሉ፣ መርምሩ፣ ጠይቁ፣ የቀደመችውን መንገድ ጠይቁ፣ በዚያም ሄዱ፣ ተመላለሱ። ለነፍሳችሁ እረፍት ታገኛላችሁ። ለነፍሳችን እረፍት። አሁን ነፍስ ተቅበዝባዥ ሆኗል። ልክ ቃየል ወንድሙን ከገደለ በኋላ አቤልን ተቅበዝባዥ ሆነ አይደለ እንዴ? የሚያዩ ሰው ሁሉ የሚገለው አሁን ዓለሙ ሁሉ ተቅበዝባዥ ሆኗል። እረፍት አጥቷል። በጦርነት እየታወከ ነው፣ በበሽታ እየታወከ ነው እና በዚህ ሰዓት የሚያስፈልገን ለኛ ምንድነው ካላችሁ በቤቱ መኖር። የእግዚአብሔር ተራራ ወዴት ነው ብለው አሕዛብ የሚጠይቁበት ጊዜ ደረሰ ተባለ። አቤቱ የኢትዮጵያ ትንሣኤ መቼ ነው የምታሳየን ብለው እስከ ቅዱሳት ነፍሳት ደግሞ በተለይ ሰማዕታት ይላሉ እስከ መቼ ድረስ ደማችን በከንቱ ፈሶ ይኖራል እስከማትበቀልልን እስከ መቼ ድረስ ነው ብለው ዘወትር ቅድመ እግዚአብሔር ፊት ይለምናሉ ይላል አይደለም? በዮሐንስ ራእይ ላይ ተጽፎ ያለ ነው እና እንግዲህ የእግዚአብሔር ድምጽ የሚገኝበት ቦታ ላይ አባቶቻችን ምን ያንጻሉ? የእግዚአብሔርን ቤት ያንጻሉ። አንድም የእግዚአብሔር ቤት ራሳቸው ናቸው። እናንተ የእግዚአብሔር የመንፈሱ ማደሪያ አይደላችሁንም እንዳልተባለ ቤተክርስቲያን በሶስት ትመሰላለች። ክርስቲያናዊ ህብረት ሁለትም ሶስትም በስሜ በምትሰበሰቡበት በዛ በመካከላችሁ እገኛለሁ ብሏል። ያም ክርስቲያናዊ ህብረታችን ከቤተክርስቲያን ይባላል። ከእንደገና ደግሞ ይህች የምናያት ግድግዳዋ በሳር
በቆርቆሮ ጣሪያው በቆርቆሮ በምን አድርገን በሲሚንቶን በምንም አድርገን በእንጨትም አድርገን የምንሰራው ቤት ደግሞ እሷም ቤተክርስቲያን ትባላለች። ስጋው ደግሞ የሚፈተትባት። ሌላው ደግሞ እያንዳንዳችን ግላችን የእግዚአብሔር የመንፈስ ቅዱስ ማደሪያ ስለሆነን እሱም ቤተክርስቲያን ይባላል እና ያን ጊዜ ቤተክርስቲያን ራሳቸውን ቤተክርስቲያን ሆነው ቤተክርስቲያን ያንሳሉ። ይህን ቤተ መቅደስ አፍርሱት በሶስተኛው ቀን አስነሳዋለሁ አለ። ያን ጊዜ እነርሱ የሰሎሞን የሰራው ቤተ መቅደስ መስሏቸው ነበረ። ዳሩ ግን ቤተ መቅደስ ያለው ስለ ሰውነቱ ነው ይላል አይደለም እንዴ? ይህ የዮሐንስ ወንጌል ላይ ተጽፎ የምናገኘው ነው ማለት ነውና ስለዚህ ቤተ መቅደሱን ሰሩ እና ታምሩ የምነግራችሁ ምንድነው? ይህች ቤተ መቅደሱ በሚሰራበት ሰዓት እንግዲህ ጣና ጎንበስ ቀና ሰሞኑንም ከጣና ጋር ነው እንግዲህ አብረን ያለ ነው። በባህር ዳር ክፍል ነበርን በቅርብ ወደ ጣና ቂርቆስ ክርስቶስ ሰምራ ነበርን። ዛሬ ደግሞ አሁን ወደ ምዕራቡ ክፍል ጎርጎራ ነው የምንገኘው። ስለዚህ ከዛ ማዶ እንጨቱን ተዋውለው ገዝተው በሚመጡበት ሰዓት በአንዱ እንጨት ሳይስማሙ ይቀራሉ። አንዱን ገንድ እንግዲህ ምሰሶ ጥለው በሚመጡበት ጊዜ እመቤታችን ታምሯን ገለጸች። ምክንያቱም ለቦታው አስፈላጊ ነውና ያ ማዕበል ይታዘዝለታል ይላል አይደለ? ነፋስና ማዕበል የሚታዘዝለት ይህ ማን ነው አይደለም ያሉ ቅዱሳን ሐዋርያት። አዎ ጌታ ሆይ ማዕበል ጀርባችሁ በሚታወክበት ሰዓት ማዕበል ተነሳና ሲያውካቸው ጌታ ሆይ አድነን፣ ጌታ በመካከላቸው ተኝቶ ነበር ይላልና ጌታ ሆይ አድነን አሉት። ያን ጊዜ ከእናንተ ጋር እስከመቼ እኖራለሁ እናንተ እምነት የጎደላችሁ ብሎ ገሰጻቸውና ማዕበሉን ነፋሱን ጸጥ አስደረገው። ያን ጊዜ በሰላም ተንቀሳቀሱ ይላል። ከዛ ምን አሉ ቅዱሳን ሐዋርያት? ይህ ማዕበልና ነፋሳት የሚታዘዙለት ማን ነው አሉት። አዎ እርሱ የድንግል ማርያም ልጅ የአብ ልጅ የድንግል ማርያም ልጅ ኢየሱስ ክርስቶስ ነው። ስለዚህ ልጇ ወዳጇ እንደዚህ ተአምር ያደርጋል፣ እርሷም ተአምር ታደርጋለች። ማዕበል ታዘዘ። ያን በዋጋ ያልተስማሙበትን ግንድ ማዕበል እያማታ ቀድሞ እነሱ በጀልባ እየመጡ ቀድሞ ከዚህ ቦታ ደረሰ። አሁንም ድረስ ከምናየው ከጀርባዬ ከምናየው ቤተክርስቲያን ምሰሶ ሆኖ እያገለገለ ይገኛል ማለት ነው። እና እንግዲህ ጥንታዊቷ ደብረ ሲና ማርያም ከእውነት አይናችንን አይቶ እረፍት የሚያገኝባት ነው። ከመሀል ጎንደር የ60 ኪሎ ሜትር ርቀት ወደ ጣና ወደ ጎርጎራ ስትመጡ የምታገኙ ወይም ጎርጎራ ከከተማው የምታገኙት ጥንታዊት ቤተክርስቲያን ናት ማለት ነውና እንግዲህ ወደዚህ መጣችሁ እናንተም በረከት እንድታገኙ ነው። እንግዲህ ትናንት መሀል አዲስ አበባ ከተለያዩ ቦታዎች ከግሸን ደብረ ከርቤ ዝቋላ በሰሞኑን በቅርብ ስናስተላልፍ ቆይተናል መልእክት። ዛሬ ደግሞ በዚሁ በጎንደር ክፍለ ሀገር ደብረ ሲና ማርያም ጎርጎራ ተገኝተን ደግሞ የጎንደርን በረከት እያካፈልናችሁ ነው። ጎንደር የሊቃውንት መናኸሪያ ናት፣ የሊቃውንት መንደር ናት። ብዙ ሊቃውንት አለባት። ጉንድ ሀገርም ይሏታል። የሀገር ግንድም ትባላለች። እንግዲህ መጣችሁ ያው 44ቱ ታቦታት መገኛ የነ ፋሲል የነ አፄ ቴዎድሮስ አገር መጣችሁ ደግሞ ጥንታዊ ታሪኩንም በስጋም ቢሆን በነፍስም ቢሆን ብዙ እርካታ የምናገኝበት ብዙ በረከት የምናገኝበት ያለበት ሀገር ነው። ሀገራችን ኢትዮጵያ በጠቅላላ በመብርሃን የተዳሰሰ የተባረከ በቅዱሳን ጸሎት የጸናች ሀገር ናት ማለት ነው። ነጽሪ ሜ ሀበ ቅድስት ሀገር ኢትዮጵያ ብሏታል። እናቴ ሆይ ወደ ቅድስት ሀገር ወደ ኢትዮጵያ ተመልከች ብሏታል። እና እርሷም ቅዱሳንም ምንድነው እግዚአብሔር አምላክ አይኖቹ ወደ ጻድቃኑ ነው ጆሮዎቹም ወደ ልመናቸው ነው ተብሎ በመዝሙር 33 ተነግሯል። በዚህ በኢትዮጵያ በሀገራችን በየገዳማቱም በየምኑም ጸሎት ስብሐተ እግዚአብሔር ይላካል ወደ እግዚአብሔር ጸባኦት አምላክ ማለት ነው። እና ስለዚህ ጆሮ የጸሎታቸውን ይሰማ ዘንድ እግዚአብሔር በሰማይ ነው። እግዚአብሔር ሰሃሎ በመንግስቱ እንደተባለ ማለት ነው። እግዚአብሔር የለም የሚሉት ሰነፍ በልቡ እግዚአብሔር የለም ይላል። አሁን በስንፍና ተያዝን። ቴክኖሎጂ በሚያሳየን የተጨበረበረ
ነገር በዛ ተጠምደን የእግዚአብሔርን ሀልወት እግዚአብሔርን እያጣን እንገኛለን እንጂ ቴክኖሎጂን አሁን ለመልካም ነገር መጠቀም አለብን። አሁን ድምጼ ጎላ ብሎ እንዲሰማችሁ ኦፍኮርስ የቴክኖሎጂ ቁሳቁሶችን ይዤ ነው እኔ ያለሁት። ቴክኖሎጂ ለመልካም ነገር መጠቀም አለብን። ብዙ ጊዜ የምንነጋገረው አለ፣ ብዙዎችም ያስተምሩታል። ሶስት መጽሐፍት አሉ፣ ቅዱሳት መጽሐፍት፣ መካከለኛ መጽሐፍትና የርኩሳት መጽሐፍት ማለት ነው። እነዚህ የምናያቸው ለስጋ ጉዟችን የሚመቹ ነገሮችን አቅለው የሚሄዱ ስለ አውሮፕላን በቀላል ከአንድ ቦታ ወደ አንድ ቦታ ለመሄድ ብዙ ጊዜ የሚወስደውን በአጭር ጊዜ እንዲወስድ፣ መኪናም እንደዚሁ የትራንስፖርት ነገሩን በእግራችን ብዙ ጊዜ የምንሄደው። ስለዚህ ቴክኖሎጂም ራሱን የቻለ መልካም ዋጋ አለው። ዳሩ ግን አጭበርብሮ ቴክኖሎጂ ደግሞ ራሱን የቻለ ይሄ የ666 በለው ሲስተም ነው። 666 አንዳንድ ሰዎች ወይ አውሬ ሆኖ ቀንድ አድርጎ እንደዚህ ሆኖ የሚመጣ ሲስተም ነው መጀመሪያ ያመጣው። ኋላም በዛው አይነት በተገለጸው መልክ እንዳርጎም እንደዚህ እኔ ነኝ ይላል። ካሳተ በኋላ ዓለሙን ሁሉ የሚያስተው መንፈስ ይላል። አሁንም ድረስ በዓለሙ አለን ያለው ቅዱስ ዮሐንስ በመልእክቱ በሚጽፍበት ጊዜ ዓለሙን ሁሉ መንፈስን ሁሉ አትመኑ፣ መንፈስን ሁሉ መርምሩ፣ መንፈስ ከእግዚአብሔር ዘንድ እንደሆነ እወቁ፣ ጠይቁ ማለት እግዚአብሔር መንፈስ ስለ ቤተ ክርስቲያን ወደ ገዳማት እየሄደ በረከት ማግኘትን የሚወድ ነው ማለት ነው። እና እንግዲህ የእግዚአብሔርን መንፈስና የዲያብሎስን መንፈስ የምታውቁበት በዚህ ነው። የእግዚአብሔር መንፈስ ያለበት እርሱ ወልደ እግዚአብሔር ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ብሎ የሚያምን የማን ልጅ? የማርያም ልጅማ ብሎ ሁሉም ያምናል። የእግዚአብሔር ልጅ እግዚአብሔር ነው ብሎ የሚያምን እርሱ የእግዚአብሔር መንፈስ ነው ይላል። እና አሁን ትልቁ መሰናከያ ጌታም እንደተናገረው ማለት ነው የመሰናከያው ድንጋይ አለት እርሱ ኢየሱስ ክርስቶስ ነው። ዓለም የተሰናከለበት አላወቀውም። አውቀውት ቢሆንማ ኑሮ የክብርን ጌታ ባልሰቀሉት ነበር። አይሁድ ተሰናከሉ፣ ለልጅ ልጆቻቸውም ተረፉ። ገና ክርስቶስ ይወለዳል ብለው እየጠበቁ ነው ያሉ። ተወልዷል፣ ተሰቅሏል፣ አድኗል፣ ዓለሙን ሁሉ አድኗል። ካሁን በኋላ በመላእክት ታጅቦ ለፍርድ ነው የሚመጣው። ስለዚህ መሰናከያው እርሱ ነው ይለዋልና እርሱን ባለማወቅ ዓለም አሁንም በከንቱ ድንዛዜ ደንዝዞ ይገኛል። እንግዲህ ይህን መልእክት እናስተላልፋለን። የደብረ ሲና ጽዮን ማርያም ጽዮን ማለት በዚሁ አምባ መጠጊያ መሸሸጊያ ማለት ነው። ጽዮን ቤተክርስቲያን ናት። ኢትዮጵያም አምባ መጠጊያ መሸሸጊያ ናት። ቤተክርስቲያን ያዘኑት የሚራጉባት፣ የተጨነቁት የፈውስ የሚያገኙባት፣ የሚድኑባት፣ የታመሙት የሚድኑባት፣ የሞቱት የሚነሱባት፣ ሞተ ህሊና ማለኩ ሞተ ስጋ አለ፣ ሞተ ህሊና አለ፣ ብዙ ሞት አለ። በተለይ አሁን ወጣቱም ሁሉም ነገር የሞተው በህሊና መደንዘዝ፣ አይምሮውን በሱስ በአልባሌ ሱሶች መጠመድ፣ በከንቱ ፖለቲካ መጠመድ፣ ይሄ ሁሉ የህሊና ሞት ነው። ህሊና ራሱ ትንሳኤ ያስፈልገዋል። ያን ትንሳኤ ማግኘት የምንችለው ደግሞ በቃለ እግዚአብሔር ነው፣ በቅዳሴው ስንሳተፍ ነው፣ በምህላው በጸሎቱ ስንሳተፍ ነው። እና እነዚህ ሁሉ የሚገኙት ደግሞ ወደ ቤተ ክርስቲያን ነው። ለዛ ነው ቅዱስ ዳዊት ከሁሉ ወደየት እንሂድ ባሉኝ ጊዜ ወደ ጭፈራ ቤት አይደለም፣ ወደ ሰርግ ቤት እንሂድ ባሉኝ፣ ወደ ለቅሶ ቤትም አይደለም ያለው፣ ወደየት እንሂድ ባሉኝ ጊዜ ነው ያለው። ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ። ስለዚህ ወደዚህ ስንመጣ ትንሳኤ ህሊና እናገኛለን። ትንሳኤ የስጋችንም ደግሞ የፈዘዘው የደነዘዘው ሰውነታችን ደግሞ ይነቃል ማለት ነው። እና እንግዲህ እናስተላልፋለን። ጣና ዮርዳኖስ ነው፣ ይህች ኢየሩሳሌም ናት። ቆይተን ወደ ዮርዳኖስ እንሄዳለን፣ ወይም ወደ ጣና ሄደን ደግሞ የጣናን በረከት እንቀበላለን። ጣና እንግዲህ በ37 ገዳማትን በውስጡ ሸሽጎ ሰባት እግዚአብሔር የሚያደርስ የኢትዮጵያ ልዩ ቦታ ነው ማለት ነው። ወደ ጣና ጎርጎራ ነው። በዛው ደግሞ ያው ገበታ ሀገር እያሉ ደግሞ እንግዲህ መናፈሻም በስጋም ሰርተውላችኋል። ዳሩ ግን ያን ስታስቡ መጀመሪያ እኔን እንዳትረሱ ብሏችኋል አምላክ። ወይም ደግሞ ቤተክርስቲያን ደብረ ሲና ጽዮን ማርያም እኔን መጀመሪያ ተሳልማችሁ ያው አስተምሯቸው፣ ወደ ዓለም ሁሉ ሄዱ ወንጌልንም ስበኩ እንደተባለ የኔንም ክብር ለዓለሙ ለገበታ ለሀገር ሁሉ ለሚመጣው ሕዝብ ተናገሩ ማለት ነው። በዚሁ አጋጣሚ እንግዲህ ይህን ይመስላል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።